በዓለም ጦርነት ውስጥ ያገለገሉ እንስሳት ያልተነገሩ ታሪኮች። ዝምተኞቹ የጦር ኃይሎች። ወደ ዓለም አቀፍ ግጭት ታሪኮች ወደ ኋላ መለስ ብለን ስናስብ አእምሯችን ወዲያውኑ በወታደርና በብረት ማሽኖች ምስል ይሞላል። የጀነራል ስሞች እና ለሀገራቸው ሲሉ ሁሉንም ነገር ለአደጋ ያጋለጡ ወንዶችና ሴቶች ጀግንነትን እናስታውሳለን። ነገር ግን ከመድፍ ነጎድጓድ በስተጀርባና በወታደራዊ ታሪክ ሰነዶች ውስጥ ተሸፍኖ የቀረ ሌላ ታሪክም አለ። በሰው ልጅ ምርጫ ብቻ ሳይሆን በዝምተኛ ታማኝነት የተጻፈ ታሪክ። ይህ በአንደኛውና በሁለተኛው የዓለም ጦርነት ወቅት ለግዳጅ አገልግሎት የተመለመሉ በሚሊዮን የሚቆጠሩ እንስሳት ታሪክ ነው። የፖለቲካ እይታ አልነበራቸው፣ ድንበሮችን አያውቁም ወይም የወታደራዊ ውል አልተፈራረሙም። ሆኖም ግን የታላላቅ ዓለም አቀፍ ኃይሎች ታሪክ መዝገቦች እንደሚያሳዩት የእነሱ መኖር ለውጥ የሚያመጣ ብቻ ሳይሆን በህይወት መትረፍና በሙሉ ኃይል መሸነፍ መካከል ያለውን ወሳኝ መስመር የሚወስን ነበር። ውሾች ግንባር ቀደም ጠባቂዎች። ወደ ጦርነት ከተወሰዱ ፍጥረታት ሁሉ ከወታደሮች ጋር እንደ ወታደራዊ ውሻ ጥልቅ ቁርኝነት የፈጠረ የለም። በሁለቱም የዓለም ጦርነቶች ጀርመን፣ ታላቋ ብሪታንያ፣ ፈረንሳይ፣ ሶቪየት ህብረት እና ዩናይትድ ስቴትስን ጨምሮ በርካታ ሀገራት በ10 ሺዎች የሚቆጠሩ የውሻ ክፍሎችን አሰማርተዋል። እነዚህ ውሾች በወቅቱ የነበረውን የሰው ልጅም ሆነ ቴክኖሎጂ ሊወጣ የማይችለውን ሚና ተወጥተዋል። የስልክ ሽቦዎች በቦምብ ጥቃት ሲበታተኑና የሚዲያ ሬዲዮዎች ስራ ሲያቆሙ መልእክት አጓጓዥ ውሾች ወሳኝ ትዕዛዞችን ለማድረስ አደገኛ የሆኑ የምሽግ መንገዶችን ያቋርጡ ነበር። እንደ ኢሮፒያን አቆጣጠር በ1916 የተመዘገቡ ታሪካዊ መረጃዎች እንደሚያሳዩት ስካውትና የጥበቃ ውሾች የሰው ልጆች ከመድረሳቸው በፊት የጠላት ጥበቃዎች ኃይሎችን በመለየት ሙሉ የወታደራዊ ስብስቦችን ከድንገተኛ ጥቃት አድነዋል። እንዲሁም ከመድፍ ጥቃቶች በኋላ ሜርሲ ዶግስ ተብለው የሚጠሩ የሕክምና እርዳታ ውሾች በጢስ በተሸፈኑ የጦር ሜዳዎች ውስጥ የሕክምና ቁሳቁሶችን በመሸከም ኖመንስ ላንድ ውስጥ ተሸሽገው የወደቁ የቆሰሉ ወታደሮችን ይፈልጉ ነበር። በአንደኛው የዓለም ጦርነት ወቅት ያገለገለውን ሰርጀንት ስታቢ የተባለውን ታሪካዊ አሜሪካዊ ውሻ ታሪክ እንመልከት። እንደ አውሮፓውያን አቆጣጠር በ1918 ስታቢ ሰራዊቱ ከማለዳው የመስተርድ ጋዝ ጥቃት አስጠንቅቋል። በጭቃ ውስጥ ያሉ የቆሰሉ ወታደሮችን ፈልጎ አግኝቷል። እንዲሁም የህብረት ኃይሎች እስኪደርሱ ድረስ የጠላትን ሰላይን ይዞ አቆይቷል። ይህም ለከፍተኛ ወታደራዊ ሽልማት አብቅቶታል። ፈረሶችና በቅሎች። ታንኮችና መኪናዎች በቦታው ከመስፋፋታቸው በፊት የፈረስ ጉልበት እውነተኛ የትራንስፖርት መሰረት ነበር። በአንደኛው የዓለም ጦርነት ወቅት ብቻ ከ8 ሚሊዮን በላይ ፈረሶችና በቅሎች በተቃዋሚ ሰራዊቶች ውስጥ አገልግሏል ተብሎ ይገመታል። እነርሱም በሺዎች የሚቆጠሩ ፓውንድ የሚከብዱ ከባባድ መድፎችን፣ የምግብ ዕቃዎችን እንዲሁም የመጀመሪያ ሞተር ተሽከርካሪ ወዲያውን በሚሰጡበት ጥልቅ ጭቃ ውስጥ የአምቡላንስ ጋሪዎችን ይጎትቱ ነበር። እንደ ኢሮፒያን አቆጣጠር በ1916 የሎጂስቲክስ ሪፖርቶች እንደሚያሳዩት ሁሉም የመጓጓዣ መንገዶች በሚወዱበት ጊዜ መድፎችን፣ ዕለታዊ ጥይቶችን ለማቅረብ የአቅርቦት መስመሮችን ሙሉ በሙሉ በበቅሎችና በፈረሶች ላይ የተመሰረቱ ነበሩ። እንደ ጣሊያን ወይም የሰሜን አሜሪካ ተራራማ አካባቢዎች ባሉ አስቸጋሪ ቦታዎች ጭነት ጫኝ በቅሎች ምትክ አልነበራቸውም። በልበ ሙሉነት የሚጓዙ እነዚህ እንስሳት የተራራ ክፍሎች በአቅርቦት ለማቆየት በከባድ አየር ሁኔታ ውስጥ ጠባብ የተራራ መንገዶችን ያቋርጡ ነበር። ብዙዎቹ ከባድ ስራና አስቸጋሪ ኖቶች የተነሳ በህይወት አልተረፉም። ነገር ግን ዝምተኛ ስራቸው ዘመናዊ ማሽኖች በሚወድቁበት ጊዜ የወታደራዊ አቅርቦት ስርዓት እንዳይቋረጥ አድርጓል። ምናልባትም ከሁሉም በላይ አስደናቂዎቹ የአየር ጀግኖች የመልእክተኛ እርግቦች ነበሩ።
ዘመናዊ ዲጂታል የመገናኛ ቴክኖሎጂ ከመምጣቱ በፊት እነዚህ ወፎች አብዛኛውን ጊዜ የአንድ ወታደራዊ ክፍል የመጨረሻ የህይወት አድን አማራጭ ነበሩ። የእርግብ ክፍሎች ከግንባር መስመሮች በስተጀርባ በሚንቀሳቀሱ ጎጆዎች ውስጥ፣ በጦር መርከቦች ላይ እና በልዩ የቅርጫ ሳጥኖች ውስጥ በታንክና በቦምብ ጣይ አውሮፕላን አብራሪዎች ተይዘው ይጓዙ ነበር። በጣም ታዋቂ የተመዘገበው ታሪክ በፈረንሳይ ከሚገኘው የዩኤስ አርሚ ሲግናል ኮርፕስ ጋር ያገለገለችውን ሼራሚ የተባለችውን እርግብ ይመለከታል። እንደ አውሮፓውያን አቆጣጠር በ1918 ከተመዘገቡ ይፋዊ ወታደር ምስክርነቶች እንደሚያሳዩት አንድ የአሜሪካ ሻለቃ በጠላት ደጀን ውስጥ ተከቦ በስህተት በራሱ ወገን ከባድ የመድፍ ጥቃት ደረሰበት። ሌሎች መልእክተኞች ከተመቱ በኋላ ሼራሚ የቪዲዮ ወይም የታሪክ ባለ ታሪክ የሆነውን የድረሱልኝ መልእክት በእግሯ ይዛ ለቀቀች። በጠላት ጥይት ብትመታም አንዱ እግሯን ብታጣና በደረቷ ላይ ከባድ ቁስለት ቢደርስባትም ወፏ ለማድረስ በ30 ደቂቃ ውስጥ ወደ 25 ማይል ገደማ በራለች። የአንዲስ በረራ ወደ 200 የሚጠጉ ተከቦ የነበሩ ወታደሮችን ህይወት አድኗል። ግመሎችና ዝሆኖች። ጦርነቱ ወደ ከባድ የዓለም አካባቢዎች ሲስፋፋ ወታደሮች ለእነዚያ አስቸጋሪ አካባቢዎች ተስማሚ ወደ ሆኑት እንስሳት ተኩረዋል። በአንደኛውና በሁለተኛው የዓለም ጦርነት ወቅት በመካከለኛው ምስራቅና በሰሜን አፍሪካ ደረቅ በረሃዎች ውስጥ የህብረትና የክልሉ ኃይሎች በግመል ጦር ክፍሎች ላይ በእጅጉ ይተማመኑ ነበር። እንደ አውሮፓውያን አቆጣጠር በ1916 የሲናይና ፍልስጤም ዘመቻ የተገኙ የሜዳ ሪፖርቶች እንደሚያሳዩት ሞተር ተሽከርካሪዎች በተደጋጋሚ በሚሰምጡበት ጥልቅ አሸዋ ውስጥ ግመሎች በሺዎች የሚቆጠሩ ጋሎን አስፈላጊ ውሃን፣ ከባድ መሳሪያዎችና የቆሰሉ ሰዎችን በብዙ 100 ኪሎ ሜትር ርቀቶች ይጓዙ ነበር። በሌላ በኩል በሁለተኛው ዓለም ጦርነት ወቅት በበርማ እና በህንድ ጥቅጥቅ ያሉ ጫካዎች ውስጥ የእስያ ዝሆኖች ምትክ የሌላቸው ምህንድስና አጋሮች ነበሩ። እንደ አውሮፓውያን አቆጣጠር በ1943 የበርማ ዘመቻ የህብረት ኃይሎች የምህንድስና መዝገቦች እንደሚያሳዩት ዝሆኖች ጥቅጥቅ ያሉ የጫካ ዛፎችን፣ የእንጨት ድልድዮችን ገንብተዋል። እንዲሁም ከባድ መኪኖችን ከጥልቅ የክረምት ጭቃ ውስጥ በማውጣት የሰው ኃይል ብቻ ሊገነባ የማይችለውን የአቅርቦት መንገዶችን ከፍተዋል። በጦርነት ወቅት እንስሳት ያደረጉት አስተዋጽኦ ዕቃ ከማጓጓዝ ወይም መልእክት ከማድረስ የራቀ ነበር። በከባድ ፍርሃትና አሰቃቂ ሁኔታዎች ውስጥ ለሚኖሩ በሚሊዮን የሚቆጠሩ ወታደሮች በጦር መርከብ ላይ ያለች አንዲት ድመት፣ በምሽግ ውስጥ ያለ ታማኝ ውሻ ወይም ገራገር ፈረስ መገኘት ውድ የሆነ ነገር ሰጥቷቸዋል። የሰው ልጅ መጽናናት የቤታቸውን ትውስታ። ለነዚህ የሰው ልጅ ግጭቶች አካል ለመሆን መቼም አልጠየቁም። ለምን ዓላማ እንደሚዋጉም አልተረዱም። ሆኖም ግን በዝምተኛ ጽናት፣ በተፈጥሮ ብልሃት እና በተፈጥሮ ታማኝነት ውጤቶችን ቀይረዋል። የሰው ህይወቶችንም አድነዋል። እንዲሁም የታሪክ አቅጣጫን ለውጠዋል።